ሰላም ሰላም የኢትዮ ልሳን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት በ2017 ለስምንተኛ ክፍል የተዘጋጀውን ጥያቄዎችን የምንመለከት ይሆናል። በክፍል 1 እንደምታስታውሱት በክፍል 1 ላይ ከ1 እስከ 8 እንደሰራን ይታወሳል። ዛሬ ደግሞ ከቀጣዩን ክፍል ከ9ኛ ጥያቄ ጀምሮ ያሉትን ነገሮች አብረን የምንመለከት ይሆናል ማለት ነው። መመሪያ ምንድነው የሚለው ከጥያቄ 9 እስከ 20 ያሉትን ጥያቄዎች የቃላት ትርጉም መሰረት ያደረጉ ናቸው። ለዚህ ለጥያቄዎቹ ከተሰጡት አማራጮች ውስጥ ትክክለኛ መልስ የያዘውን መልስ ምረጡ ነው የሚለው። 9ኛ ጥያቄ ምንድነው የሚለው ከሚከተሉት አንዱ የማይዘወተረው ቃል የቱ ነው? የማይዘወተረው ወይም ዘውትር ማንገለገልበት ወይም ዘውትር ማንጠቀመው ቃል የቱ ነው? ከተሰጡት አማራጮች ውስጥ እንያቸው። ኤ ሰው፣ ቢ ቤት፣ ሲ እንዝርት፣ ዲ እርሳስ ይላል። ስለዚህ ከተሰጡት ምርጫዎች ውስጥ ብዙ ጊዜ የማንገለገላቸው ሰዎች አዘውትረው የማይጠቀመው ቃል ከዚህ ውስጥ ሲ ላይ ያለው እንዝርት የሚለው መልስ ነው ማለት ነው። 10ኛ ጥያቄ ስንመለከት ለዝግጅቱ ዳስ ዳሽ ይላል። ለዝግጅቱ ዳሽ በክፍት ቦታ የሚገባው ቃል የቱ ነው? ስለዚህ ሐሳቡን ሊያሟላ የሚችለው ከተሰጡት አማራጮች ውስጥ የትኛው ነው? ኤ ተሰቀለ፣ ቢ ተጣለ፣ ሲ ተዋቀረ፣ ዲ ተረበረበ። ስለዚህ ጥያቄው ምንድን ነው? ለዝግጅቱ ዳሽ ለዝግጅቱ ዳስ ተሰቀለ አንልም። ቢ ለዝግጅቱ ዳስ ተጣለ። ስለዚህ መልሱ የሚሆነው ቢ የሚሆነው ተጣለ የሚለው መልስ ይሆናል። ስለዚህ ስናስገባው ዳሽ ላይ ምን ይሆናል? ለዝግጅቱ ዳስ ተጣለ ይሆናል። ሌሎቹ አስገብታችሁ ስትመለከቷቸው ትክክለኛ ፍቺ ወይም ትርጉም አይሰጠንም ነው። 11ኛ ጥያቄ የልጁ እናት ፊት በእሳት ዳሽ ነው ይላል። የልጁ እናት ፊት በእሳት ዳሽ ነው። በክፍት ቦታ ሊገባ የሚችለው ቃል የቱ ነው? ክፍት ቦታውን ሊያሟላ የሚችለው ቃል የቱ ነው? ኤ የተለበለበ ነው፣ ቢ የሰማ ነው፣ ሲ የቀላ ነው፣ ዲ የበሰለ ነው ይላል። ስለዚህ መልስ የሚሆነው ኤ ነው። ቢም አይሆንም፣ ሲም አይሆንም፣ ዲም አይሆንም። ስለዚህ ኤ መልስ ይሆናል። ቃሉን አስገብተን እንመልከት። የልጁ እናት ፊት በእሳት የተለበለበ ነው የሚለው። ስለዚህ መልሱ መልሱ ኤ ነው ማለት ነው። 12ኛ ጥያቄ በሽታው በጥንቃቄ ጉድለት በፍጥነት ተዛመተ። በሽታው በጥንቃቄ ጉድለት በፍጥነት ተዛመተ። ለተሰመረበት ቃል አውዳዊ ፍቺ ምንድን ነው? አውዳዊ ፍቺ ቃሉ ራሱ ምንድን ነው? አውዳዊ ፍቺ ማለት በተሰጠን ሀሳብ ላይ ነው በተሰጠን አረፍተ ነገር ላይ ተንተርሰን የምንመልሰው ምላሽ ነው። አውድ ማለት ያ ነው። ስለዚህ ኤ ተጋነነ፣ ቢ ገሰገሰ፣ ሲ ተሰራጨ፣ ዲ አመረቀዘ ይላል። ተጋነነ ማለት መልስ አይሆንም። ተጋነነ አንድ ነገር መጋነኑን ደግሞ ትንሿን ነገር ትልቅ አድርገን ስናወራ ተጋነነ እንላለን። ቢ ገሰገሰ የሚለው ደግሞ መሄድ ወይም መጓዝን የሚያሳይ ነው። ስለዚህ መልሱ ቢ አይሆንም ነው። ሲ ተሰራጨ የሚለው በሽታው በጥንቃቄ ጉድለት በፍጥነት ተዛመተ። ስለዚህ ሲ ተዛመተ ማለት መሰራጨት ነው፣ የበሽታውን መሰራጨት የሚያመለክት ነው። ዲ አመረቀዘ የሚለው አመረቀዘ መልስ አይሆንም። አመረቀዘ ማለት ድኖ የነበረው ነገር እንደገና ተመልሶ ማገርሸትን የሚመለከት ስለ ነገር ነው። ስለዚህ መልሱ ሲ ነው ማለት ነው። 13ኛ ጥያቄ ባጠፋው ጥፋት ላለመቀጣት መደለያ አቀረበ። ለተሰመረበት ቃል አውዳዊ ፍቺ ምንድን ነው? የተሰመረበት ቃል መደለያ የሚለው ነው። ስለዚህ ባጠፋው ጥፋት ላለመቀጣት ሲል ምን አቀረበ? መደለያ አቀረበ። መደለያ ምንድን ነው? ኤ መቀጣጫ ማለት መመሪያ ነው፣ ልንማርበት የምንችለው ነገር ነው። ቢ ማባበያ፣ ሲ ይቅርታ፣ ዲ ምስጋና። መልስ የሚሆነው ማባበያ የሚለው መልስ ይሆናል። ከሚከተሉት አንዱ ጥምር ቃል ነው። ጥምር ቃል የሆነው ምርጫ ወይም አማራጭ የትኛው ነው? መጀመሪያ ጥምር ቃል ማለት ምንድን ነው? ጥምር ቃል ወይም ደግሞ ድርብ ቃል ብለን ልንጠራው እንችላለን። ጥምር ቃል ማለት ከሁለት ቃላት የሚመሰረት ወይም ደግሞ የሚጣመሩ ቃላቶች ናቸው። በዚህ የተነሳ ጥምር ቃላት በመባል ይታወቃሉ ነው። እነዚህ ጥምር ቃላት ወይም ድርብ ቃላቶች እንደ አንድ ቃል እንጂ እንደ ሁለት ቃል ሊቆጠሩ
አይችሉም። ስለዚህ ጥምር ቃላቶች እንደ አንድ ቃል ነው ሊታዩ የሚገቡ። ስለዚህ ጥምር ቃል ማለት ሐሳቡ ከሁለት ቃላቶች ወይም ሁለት ራሳቸውን ከቻሉ ቃላቶች የሚመሰረት ቃል ነው። ስለዚህ ጥምር ቃል እንለዋለን። ስለዚህ ጥምር ቃል የሆነው የትኛው ነው? ኤ በረበረ፣ ቢ ድርብ፣ ሲ ስምሪት፣ ዲ ፍሬ ነገር ይላል። ለዚህ መልሱ ዲ ነው። ፍሬ ነገር ሁለት ቃላቶች ፍሬ አንድ ራሱን የቻለ ቃል ነው፣ ነገር ሌላ ቃል። ስለዚህ ሁለቱ ስናጣምራቸው ፍሬ ነገር ይሆናል። ስለዚህ ፍሬ ነገር ማለት እንደ ሁለት ቃል ሳይሆን የሚታየው እንደ አንድ ቃል ነው፣ ነገር ግን ጥምር ቃል ነው ማለት ነው። ለዚህ ጥምር ቃላቶች ምንም እንኳን ከሁለት ቃል የተጣመሩ ቢሆኑም እንደ አንድ ቃል እንጂ እንደ ሁለት ቃል ሊታዩ አይችሉም ነው። 15ኛ ሰውየው በነገር አለንጋ ሸነቆጠው። የተሰመረበት ቃል ፍቺ ዳሽ ይዘዋል ነው። በነገር አለንጋ ሸነቆጠው የተሰመረበት ቃል አለንጋ የሚለው ነው። ስለዚህ ኤ ፍካራዊ ፍቺ፣ ቢ እማራዊ ፍቺ፣ ሲ ግልጽ፣ ዲ መዝገበ ቃላዊ ፍቺ። በነገራችን ላይ ፍካራዊ ፍቺና እማራዊ ፍቺ እንዲሁም ደግሞ ግልጽና መዝገበ ቃላዊ ፍቺ እያንዳንዳቸውን ልዩነቱን ማወቅ ያስፈልጋል። ፍካራዊ ፍቺ ማለት የቃሉ ተደራቢ ፍቺ ነው። ቃሉ ከሚሰጠን ቀጥተኛ ፍቺ ባሻገር ሌላ ተጨማሪ ወይም ደግሞ ሚስጥራዊ ፍቺው ማለት ነው። እማራዊ ፍቺ ማለት ደግሞ ቃሉን ስናነበው ቀጥታ ለአእምሯችን የሚደርሰን ወይ ደግሞ የቃሉ ቀጥተኛ ፍቺ ወይም ደግሞ የቃሉ መዝገበ ቃላዊ ፍቺ ብለን እናስቀምጠው እንችላለን። ስለዚህ በዚህ ሐሳብ 15ኛ ጥያቄ በየትኛው ሐሳብ የተገለጸ ነው ነው። ሰውየው በነገር አለንጋ ሸነቆጠው የተሰመረበት ቃል ዳሽ ፍቺ ይዟል ነው። በነገር አለንጋ ማለት ከተለያየ ቁስ የሚሰራ ሰው ነው ወይ ደግሞ ለመግረፊያነት የምንገለገልበት ነገር ነው። ግን እዚህ ጋር በነገር አለንጋ ሸነቆጠው። ስለዚህ አለንጋ የሚለው በየትኛው አገላለጽ ነው የተገለጸው ነው? በፍካራዊ ፍቺ ነው፣ በእማራዊ ፍቺ ነው፣ በግልጽ ፍቺ ነው፣ በመዝገበ ቃላዊ ፍቺ ነው? በነገራችን ላይ እማራዊ ፍቺ ግልጽ ትርጉም ማለት ነው። እማራዊ ፍቺ መዝገበ ቃላዊ ፍቺ ማለት ነው። ስለዚህ ቢ ሲ እና ዲ ተመሳሳይ ናቸው። ስለዚህ መልስ ሊሆን የሚችለው ኤ ነው። ፍካራዊ ፍቺ ይሆናል ማለት ነው። ፍካራዊ ፍቺ ነው መልስ የሚሆነው፣ ምክንያቱም የተገለጸው በፍካራዊ ፍቺ ነው እንጂ በእማራዊ ፍቺ አይደለም ማለት። ስለዚህ ኤ መልስ ነው። 16ኛ ጥያቄ ልጁ ወድቆ ግንባሩ ተጎዳ። የተሰመረበት ቃል ፍቺ ዳሽ ይዟል ነው። የተሰመረበት ቃል ዳሽ ፍቺ ይዟል ነው። ልጁ ወድቆ ግንባሩ ተጎዳ። ኤ ድብቅ፣ ቢ ስውር፣ ሲ እማራዊ ፍቺ፣ ዲ ፍካራዊ ፍቺ ይላል። ፍካራዊ ፍቺ ከድብቅ ፍቺ ጋርም ሊያያዝ ይችላል፣ ከስውር ፍቺ ጋርም ሊያያዝ ይችላል። ስለዚህ ኤ ቢ እና ዲ የመመሳሰል ነገር አለባቸው። ስለዚህ በዚህ ሐሳብ ወይም በዚህ አረፍተ ነገር ውስጥ ልጁ ወድቆ ግንባሩ ተጎዳ የሚለው የቀረበበት ቃል በእማራዊ ፍቺው የተዘጋጀ ደግሞ የቀረበ ነው። ስለዚህ መልስ የሚሆነው ሲ እማራዊ ፍቺ ይዟል ነው። ልጁ ወድቆ ግንባሩ ተጎዳ። ግንባር የሚለው ኖርማሊ የሰውን አካል የሚገልጽ ነገር ነው። በፍካራዊ ፍቺ መንገድ እንመልከተው ካል ግንባር የሚለው ግልጽ ፊት ለፊት ወይም ደግሞ ያልተሰወረ ብለን ልንመልስ እንችላለን። ግን በእማራዊ ፍቺ ደግሞ ግንባር ማለት የሰው አካል ወይም ደግሞ የሰው የፊት ለፊቱ አካል ነው። ስለዚህ አካል የሚገልጽ ስለሆነ እማራዊ ፍቺ ብለን እናስቀምጠዋለን ማለት ነው። 17ኛ ጥያቄ ንፉግ ለሚለው ፍቺ የሚስማማው ቃል ዳሽ ነው። ንፉግ ማለት ምን ማለት ነው ነው? ኤ ቸር፣ ቢ ስስት፣ ዲ ጨካኝ፣ ዲ ቆራጥ። ቸር ማለት ደግ ማለት ነው። አዛኝ፣ ሩህሩህ ልንለው እንችላለን። ስስት ማለት መስጠት የማይወድ ወይም መስጠት የማይችል መስጠትን የማይፈልግ ንፉግ ልንለው እንችላለን። ጨካኝ የሚለው አንድ ነገር ለማድረግ ምንም ርህራሄ የሌለው የማያዝን ብድረግ ያለው ተነሳሽነት፣ ቆራጥነት ሊገልጽ ይችላል። ስለዚህ ንፉግ የሚለው ትርጉም ሊተካልን የሚችለው ቸርም አይደለም፣ ጨካኝም አይደለም፣ ቆራጥም አይደለም። ስለዚህ ምርጫ ቢ ላይ ያለው ስስት የሚለው መልስ ይሆናል። ንፉግ ማለት ስስት ነው። እሱ ንፉግ ነው ስንል እሱ ስስታም ነው ማለት ነው። 18ኛ ጥያቄ ትልም ለሚለው በፍቺ የሚስማማው ቃል ዳሽ ነው። ትልም ማለት ምንድን ነው? ኤ እቅድ፣ ቢ ህልም፣ ሲ ትጋት፣ ዲ ብርታት። እቅድ ማለት አንድ ነገር ለማድረግ ለማከናወን የምናስቀምጠው
ዓላማ ሊሆን ይችላል፣ እቅድ እንለዋለን። ወይም ወደፊት አደርገዋለን፣ ወደፊት አረጋዋለሁ ብለን የምናስቀምጠው ወይም ፕላን ማለት ነው። ህልም ማለት ያልተጨበጠ የማይዳሰስ ወይም ወደ መሬት ያልወረደ ነገር ነው። ህልም ማለት በሐሳብ ደረጃ ያለ ነገር ነው። ትጋት ማለት አንድ ነገር ለማድረግ ወይ ለማከናወን ያለን ተነሳሽነትን የሚገልጽ ነው። ብርታትም ደግሞ ጥንካሬን የሚገልጽ ነገር ነው። ስለዚህ መልሱ ኤ ነው ማለት ነው። 19ኛ ጥያቄ ስንመለከት ሽርክት ለሚለው ፍቺ ተቃራኒ ቃል ወይም ተቃራኒ ፍቺ የሚሆነው የቱ ነው? ሽርክት ለሚለው ተቃራኒ ፍቺው ምንድነው? ሽርክት ተመሳሳዩ ግርድፍ ሊሆን ይችላል። ሽርክት ለሚለው ተቃራኒ ፍቺው ምንድነው? ለምሳሌ ምርጫዎቹን እንመልከት። ኤ ድብልቅ፣ ቢ ግርድፍ፣ ሲ ጥሬ፣ ዲ ልም ይላል። እያንዳንዱን እንመልከት። ድብልቅ ማለት ሁለትና ከዛ በላይ የሆኑ ነገሮችን አንድ ላይ ስናደባልቃቸው እሱን ድብልቅ እንለዋለን። ቢ ግርድፍ ነው። ግርድፍ ማለት በደንብ ያልደቀቀ የተከካ እንደማለት ነው። ሲ ጥሬ ማለት ያልበሰለ ነው። በመብሰልም ደረጃ ሊሆን ይችላል ወይም ደግሞ ያልደረሰም ሊሆን ይችላል። ጥሬ ማለት ያልበሰለ ያልደረሰ ነው ማለት ነው። ልም ማለት የላመ ወይም ደግሞ የደቀቀ ማለት ነው። ስለዚህ መልሳችን የሚሆነው ዲ ነው ማለት ነው። ሽርክት ለሚለው ተቃራኒ ፍቺ ልም የሚለው መልስ ይሆናል ማለት ነው። ምክንያቱም የተጠየቅነው ተቃራኒ ፍቺ ስለሆነ ማለት ነው። 20ኛ ጥያቄ ጸና ለሚለው ቃል በፍቺ ተቃራኒው ዳሽ ነው። ጸና ለሚለው ወይም ጸና ለሚለው ቃል ተቃራኒ ፍቺ የትኛው ነው? ኤ ወላወለ፣ ቢ ወሰነ፣ ዲ በረታ ነው፣ ሲ በረታ፣ ዲ ቆረጠ ይላል። ለዚህ ወላወለ ማለት በአቋሙ ያለ መርጋት መወላወል ወይም ደግሞ መቀባጠርም ሊሆን ይችላል። ወይም ደግሞ ባለው ነገር ላይ የማይቆም ማለት ነው መወላወል። ቢ ወሰነ ማለት ደግሞ አንድ ነገር ለማድረግ ቁርጥ ውሳኔ ደግሞ ቆረጠ ማለት ነው። ሲ በረታ ማለት ቅድም እንዳልኩት በረታ አንድ ነገር ለማድረግ ወይ ለማከናወን መበረታቱ መነሳሳት ሊሆን ይችላል። ወይም ደግሞ በረታ ማለት ከነበረበት ድካም አገገመ ሊሆን ይችላል ማለት ነው። ዲ ቆረጠ ነው የሚለው ቆረጠ ማለት አሁንም ውሳኔ ማስተላለፍ ሊሆን ይችላል። ሁለተኛ ቆረጠ ማለት አንድ ነገር መቁረጥ ሊሆን ይችላል ማለት። ስለዚህ ከዚህ ውስጥ ጸና ለሚለው ተቃራኒ ፍቺ ወላወለ የሚለው ትርጉም ፍቺው ይሆናል ማለት ነው። እንግዲህ ውድ የኢትዮ ልሳን ተከታታዮች ለዛሬ የነበረን ቆይታ ይሄን ይመስልን ነበር። ሐሳብ አስተያየት ካላችሁ በኮሜንት ስራ አሳውቁን። እንዲሁም ደግሞ ለሌሎች ጓደኞቻችሁ እንዲደርስ ቻናሉ ሰብስክራይብ፣ ላይክ እና ሼር አድርጉት። ለዛሬ ስለነበረን ቆይታ በእጅጉን አመሰግናለሁ። በሚቀጥለው በክፍል 3 ቀጣዩን ጥያቄዎች ይዤላችሁ የምቀርብ ይሆናል። እስከዛው ቻው።